የመጣሁት ሎኬሽንም ልከውልኛል። ያው ዛሬ ቢሮ የለም ደውዬላቸዋለሁ፣ ግን አሳውቂያቸዋለሁ። ጠዋት ችግር የለውም ያለው ነገር ከታሰሩ ምንም ካሉ ይመጣሉ ከኤምባሲ ነግሬያቸዋለሁ። እና ያው እናንተ እንትን አትበሉ፣ ማስረጃ መያዝ ብቻ ነው። ሌላ ጸብ ማያስፈልግ አሉ። ከዚህ በፊትም የተያዙ ቪዲዮዎች አሉ። ማናጀሩ ማለት ነው ማናጀሩ ራሱ ሩም ሊማታ መጥቶ ማለት ነው። ከዚህ በፊት የያዝናቸው ቪዲዮዎች አሉ። ካሜራ የለም ግቢ ውስጥ ካሜራ የለም። ሚዩት ነህ? በውጭ በኩል የለውም። በውጭ በኩል ነው ያለው ካሜራ። ኦኬ ይሄ ማለት እኮ ታዲያ ድንጋዩን ሲወረውሩ ያሳያል አይደል? ካሜራው ይኸውላችሁ፣ ቆይ እንትኑን ላሳያችሁ፣ ካምፑን ላሳያችሁ። ካምፑ ይሄ ነው። በውጭ በኩል ነው። እነኚህ ሱፐር ማርኬቶች ያላቸው እንትን ያለው በውጭ በኩል ነው። እኛ ደግሞ በዚህኛው ይኸው በቀጭኑ መንገድ ይታያል አይደለ? በዛ በኩል ነው ካምፖቹ ማለት ነው። እነኚህ ይሄ ሲንትኖች የተደረደሩበት ማለት ነው። እና ውስጥ ላይ የለውም ጭራሽ የሚታይ ነገር፣ ካሜራ የለውም። ካሜራዎቹ የውጭውን ኤሪያ ብቻ ነው ፎከስ የሚያደርጉት። እና ከዚህ በፊት ደግሞ ካንስሌሽን የጠየቁ ልጆች ነበሩ። ካንስሌሽን ጠይቀው የወጡ ልጆች ነበሩ ማለት ነው። ሲቀጥል የ30 ምናምን ሰው ፓስፖርት ይዞ ፓስፖርት ስንጠይቀው ፓስፖርታችሁን የለም እኔ ጋ ብሎ ካደ ማለት ነው። 30 ሰው ፓስፖርት እንዳለ እሱ ጋር ነው ያለው። መረጃ አቅርቡ። ከነሱ በኩል አርባቡን እና አይዲውን ተቀበለ። ከኛ በኩል ደግሞ የተጎዱትን ልጆች ይዞ ሄደ። አንድ ቋንቋ የሚችል ሰው ተብሎ ነው የሄደው። ከመሀላችን አረብኛ የሚችሉ 2 ልጆች አሉ። አንድ ደግሞ ተጎጂ ነው። አሁን ሆስፒታል የሚሄዱ ተብሎ ነው በዛው ሄደው እና ፖሊስ ምንም የወሰደው አክሽን የለም። ምንም አይነት የወሰዳቸው አክሽን የለም። በእኛ በኩል የነበሩ ቪዲዮዎች፣ ለአርባቡ የተላኩ መልእክቶች፣ በየስልኩ የተላኩ መልእክቶች ነበሩ። እሱ መረጃ ለእሱ ሰጥተነዋል፣ አሳይተነዋል። ፖሊስ ወሰደ ያንን? አዎ፣ በእኛ በኩል ያለውን መረጃ እንዳለ ሰጥተናቸዋል። እሺ፣ አሁን ምን አሏችሁ? ውለቃ የሄዱ ተሄዱ አሉ። አሁን እኛ ደግሞ እናንተ ጠብቁ ተብለናል። እኛ ውጭ ላይ ሆነን እየጠበቀን ነው ያለውን ነገር። ካላስ እናንተ ጠብቁ። ይሳቅ በቃ ምንም ችግር የለውም። ምንም ያስፈራ ነገር የለውም። አዲስ ነገር ካለ ለይሳቅ ቀጥታ ደውልለታል። ስልክ ያለው ሎኬሽንም ልኮልኛል። ችግር የለውም። ሎኬሽንም ልኮልኛል። የተለያየ ነገር ብለው ሲያወሩ ከሆነ ቀጥታ ደውሉላቸው። እሺ፣ እኔም ላይ ብል ያለው ምንም አይነት ነገር ቢፈጠር እኔም አለው። የታሜንም ስልክ ሰጣቸዋለሁ። ይሳቅን ቀጥታ ደውሉ። እኔም ከላይ ብል ያለው ማትሳፕ ላክልኝ። ችግር የለውም። ኢንዱስትሪ ኤሪያ 15 ኢንዱስትሪ ኤሪያ 15 ናሽናል ፒንቱ ጋር ነው። እዛ አካባቢ ናቸው። አንድ ከመጣችሁ ቆይታችኋል? እኔ አሁን አመት ከምናምን አገልግዬዋለሁ። ካንስሌሽን ጠይቄ ልወጣ ስል ካንስሌሽንን አልሰጥ ብሎ ሌበር እየከሰስኩ ነበር ያለሁት። ከሲል ከስሼ ሌበርም ከስሼ ሌበርም ደሞዝም ከልክሎ ነበረ። ደሞዙን ግማሽ ብር ቆርጦ ሊሰጥ ሲል አልሰጥም ብዬ ስራም አቁሜ ነበር። ከዛ ዛሬ ደግሞ እንደዚህ አይነት ተነስቶ እንትን ብለዋል። ፓስፖርታችሁን አልሰጥም አለ። ፓስፖርት እኔ ጋር የላችሁም ጭራሽ አለ። ያለ ፓስፖርት ደግሞ መንቀሳቀስ አልቻልንም። ይሳቅ እባክህ ይሄንን ነገር እናንተ በኤምባሲ ኦልሬዲ ሌበር ከሶ የለ እንዴ? ሌበር ከሶ ከሆነ እኮ ችግር የለም። ሌበር ራሱ ተሲልም ሄጃለሁ። ተሲል አሳውቄ ሌበርም ከስሻለሁ። ኦልሬዲ አንደር ፕሮሰስ ነው ያለው የኔም እንትን ሌበር ሰሞኑ በዚህ 2 ሳምንት 3 ሳምንት እየሰራ ነው። በጣም ስንት ሰው ናችሁ ካንስሌሽን የጠየቃችሁት ከአንድ ካምፓኒ?
ሶስት ልጆች የወጡ ልጆች አሉ፣ ጨርሰው የወጡ ልጆች አሉ። ግን ካንስሌሽን ጨርሰው ፓስፖርታቸውን ከለከላቸው። አበሻ ስንት ይሆናል? አበሻ ቢያንስ ከ25 በላይ ነን፣ 25 ሰው በላይ ነን። ቆይ የምትሳደቡት ማንን ነው? ማንን ነው የምትሳደቡት? እናንተ ልጆቹ ነው የምትሳደቡት? ምን ያርጓችሁ ልጆቹ? ይጋደሉ። ሳሪ ተያቸው ይሳደቡ፣ ይታሰሩ ወይስ ምን ይላሉ? ሲጀመር አባሻ ነገር ይገልበታል። የግድ እንትን ባንጋሊ ሰው ሆኖ ምናምን እንዴ! ልጆቹ ምን ያርጓችሁ? ለራሳቸው ተቸግረው ለራሳቸው ስንት ነገር ሆነው ስንት አይላያችሁም እንዴ? ቅድም ሳሪ ልጆቹን አይደለም ባንጋሊዎቹን ነው የሚሳደቡት። አይደለም ማሬ ልጆቹን ነው የሚሳደቡት። እነዚህ ባለጆች አሰብም እንዴ? አፈር ብሎ እኛ ጸብ ብንፈልግ ሀገራችን እኮ ጸብ ላይ ነው ያለችው። እዛ ሄደን አንዋጋም? እንደዚህ መቻ አቃተ መደባደብ። ይኸውልሽ አሳፈሩን ምናምን ይላሉ። በሰው ሀገር ምን ይሆኑ እንዴ? የሰው ደብድበው ከነጭራሹ ይታሰብ እንዴ? ይኸውልሽ ስማኝ፣ አዳምጠኝ ልንገርህ። ቅድምም ብያለሁ ቃል አዳምጠኝ። ማንንም እንዳትነኩ፣ ቢላዋ ምናምን ካለ አርቁ፣ ዱላ አርቁ። በኋላ እናንተ ላይ ነገር እንዳይገንባችሁ። እናንተ ምንም አላደረጋችሁ። ምሽ ጠዋ ፈሪ ለእናቱ ጀግና ነው። ልንገርህ አዳምጠኝ። እዚህ ሀገር የሆነ ነገር ተንኮፍ ካረግ አንተ ላይ ነው የሚፈረደው። ስለዚህ በህግ ተይዟል፣ ህግ ይፍረድላችሁ። በቃ አለቀ ካላስ ሌላ መመታታት መደባደብ እንዳደርሱ ግን ከመጣ እንዳለቀው አንገቱን በለው። ከዛ ውጭ ግን እናንተ የኔኔ ምናምን ዳቱ ነገር ያለ ይሄ በልበል ብሎ እንትና ጆን ዳንኤልን ያሳሰረ ህዝብ ማንም የሚደርስ የለም። ነገር ያለ ሽትሙት እኛ መጣላትም አቅቶን አይደለም። እውነት እግዚአብሔርን የምሬን ነው። ይሄ እንበቃቸዋለን። እኛ 25 ምናምን ነን፣ ግን መውጣት አልፈለግንም። የወጣው ከመሀል ወጥቶ ለብቻ የተደበቀ አለ። ጸብ ቢፈለግ ሁሉም ሰው ቢወጣ ከዱላ የሚያመልጥ ሰው አይደለም። ይሄ በሺሻና በጋንጃ የደንዘዘ ሰው ነው። አንድ ሲወድቁ ደማቸው ነው የሚቀድመው ማለት ነው። ግን እኛ ደግሞ ብዙ ነገር ነው በዚህ ሀገር ላይ ይሄን ያህል ፕሮሰስ ተደርጎበት የሚመጣ ሰው የዚህን ያህል አላፍትና ወስዶ የሚመጣ ሰው ስንት ነገር ነው። ቤተሰቡን የሚያስተዳድር ሰው ነው እዚህ ጋር ያለው። ዝቅ ብለን እየሰራን ያለ ነው ኮንስትራክሽን፣ ዝቅ ብለን እየሰራን ያለ ነው እኛ እዛ ጋር የቤተሰቦቻችንን ህይወት ለመለወጥ ነው እንጂ እንደፈለገን ደረታችንን ነፍተን መኖር አያቅተንም። ስንቱን እያየን ነው። ስንቱ ወጥቶ ሲለምን እኛ ደልቶን አይደለም እዚህ ካምፓኒ ላይ ተቀምጠን ስንሰራ ነበር። አዚዛ ትፈልገኛለች አሉ። አዚዛን እዚህ ላይ ጥሪ ስማ ወንድሜ ልንገርህ። አሁን ቃልዬ እናንተ ቅድም ጠርተንላችኋል። ይሳቅን መጥቷል። አሁንም ባሽ ይዘውታል፣ ህግ ይዞታል። አርፋችሁ ተቀምጣችሁ ብቻ እየተከታተላችሁ ከቻላችሁ መቅረጽ። ከዛ ውጭ ማንም ላይ እጃችሁን እንዳታነሱ። ጀፍሮ እስካልመጣ ድረስ ጀፍሮ ከመጣ ግን አንገቱ በለው እንዳለቅ። ከዛ ውጭ በልበል ብሎ እንዳትል ምንም ነገር። አንተ ነህ ችግር ምትለው። የገዛ ጓደኛ ካጠገብ እንኳ አይሆንም። ራስህን ጠብቅ። እሺ እሳሪ እናመሰግናለን። እሺ ያለውን ነገር አሳውቃለሁ። በቃ ችግር የለውም። ልጆቹ የደረሱበትን እንትን በልና ነገረኝ። እሺ በዋትሳፕ አያስፈልግም። በቃ ማስረጃ ብቻ መያዝ ነው። እሺ እዚህ ሀገር አይዟችሁ። እሺ ቃልዬ ጻፍልኝ። እሺ እሺ ዙዙ ቁጥሬን አስቀምጥልሃለሁ። እሺ እሺ ጁጁ እናንተ ትኩረታችሁን ስራችሁ ላይ አድርጉ። አሁን የእኛ ልጆች ችግሩ 20 ሆናችሁ 30 ሆናችሁ ከስራም ስትመጡ ትሰበሰባላችሁ። የምታወሩት ስለ ካምፓኒ የምታወሩት የሆነ ነገር ነው። ብዙ ቦታ ላይ ማለት ነው ልጆች ተመሳሳይ የስራ ባህላችን በጣም አሳፋሪ ስለሆነ እናንተ ስራችሁ ላይ ፎከስ አድርጉ። ስትመጡ ሻወራችሁ ምግባችሁን አብስሉ። በቃ የራሳችሁን ላይፍ ኖሩ። ገና በሉ። እዚህ ጋር የመከራ ካምፓኒ መከራ እናንተ መታችሁ መከራ ይዋችሁ። እስቲ ሌሎቹ ልክ ይመጣሉ፣ ጡታቸውን ይጥላሉ፣ ይታጠባሉ፣ ምግባቸውን ያበስላሉ ምናምን የራሳቸውን ላይፍ ነው የሚኖሩ። ሳ ነው አይደለም ተቀምጠው እዚህ የሆነ ነገር እኮ አያስቡ። የእኛ ልጆች ግን ትመጣላችሁ ስትመልጡ ወይ ስለ ካንስሌሽን በምታወሩት እርስ በርሳችሁ እንደዚህ አይነት አድማ ስታደርጉ ደግሞ አለም መስሎኝ ብሎ ካስገባችሁ ማለት ላይፋችሁ ይበላሻል። ሶ ፕሊዝ ቴክ ኬር። ጥንቃቄ አድርጋችሁ ስትለቁ እንኳን ቪዛችሁን አስተካክላችሁ ከሶስት ልቅ ብላችሁ አይደለ ለአንተ ያለው ሰው ምንም እዚህ ሀገር ላይ ህብረትና አድማ አይሰራም። በታሪክ ነው ማይሰራው።
በአድማ ብትጠይቁ ፖሊስ ወዲያውኑ ነው የሀገሪቱን ያበላሻችሁ ብሎ ወደ ሀገር ምልላችሁ። ካምፓኒው ራሱ ለምሳሌ ካምፓኒው ላይሰንስ አውጥቷል፣ በመንግስት ተቀባይነት አለው። አሳገቱ ቢል ለእናንተ ትልቅ ችግር ነው። ስለዚህ ስትጠይቁ ፐርሰናሊ በራሳችሁ ጠይቁ። የራሳችሁ ችግር ካላችሁ ችግር አለብኝ ብላችሁ ጠይቁ፣ ለብቻ ነው። ከዛ በተረፈ ሳሪ እንዳለቻችሁ ቢመጣ ግን አይደለም ባንጋሊ የፈለገው ነገር ቢመጣ እንዳትምረው እንዳትለቀ ከለከራት በላይ እስካልመጣ ድረስ እስካልደረሰብህ ድረስ ግን ህግና ስርዓት ይዛችሁ ስራችሁን ውደዱ። መጀመሪያ የምትሰሩት ስራ ውደዱ። ከዛ እርሱ በቃ እናንተ ከስራችሁ ጋር ተግባቡ። ችግራውን የተፈጠረው 30-40 ቶናላችሁ አንድ ካምፓኒ 40ችሁን ለመልቀቅ አንድ ላይ ታድጓል ማለት የዚህ ሰውዬ ያወጣው የቪዛ ብር አለ ምን አለ እነሱም እብድ ሆናል። ስለዚህ የሌላውን ላይፍ ስታይል ተከታተሉ። ከዛ በተረፈ በሚኖረው ነገር ይረዳቸዋል። ከዛዎች ፖሊስ አይደለንም ምን አይደለንም። አካባቢ ላይ የሆነ ነገር የሚፈጥረው ነገር የለም። በሀሳብ መረጃ ያዙ። በቃ ሲወረውሩ ድንጋይ ምናምን ነገር መረጃ ያዙ። ከዛ ውጭ እንደነገርኩ እጋደላለሁ ምናምን ብለህ እንዳትነሳ። ከመጣ ግን እንዳትለቁት። ይህንን ሰው ሰምታችሁ ከታች ደግሞ ለማንጋሌ አትሉትም ወይ ምናምን የሚባለውን ነገር አይምሯችሁ ውስጥ እንዳታረጉ። ምክንያቱም አበሻ ነገር ይገድበታል። በቃ እኛ ላይ ነው ችግሩ። ገባ? እኛ ላይ ነው። ምንም ነገር ሳናረግ እኛ ላይ ስለሆነ አሁን የፈለገ ነገር ቢሆን ይሳጋ ደውሉ። ጅዬም አለች እኛም አንጠፋም ከላይት ላይ ብትሆኑ። በቤታችሁ ግን መግባት አልቻለም። ይቅርታ ጋር ቅድም ቤማተ ኮዲኔተሮች ናቸው ያስወረ። እሺ አልዬም አለች። አይ ቅድምማ ነሲ ላጥ ብለው ወረዱ ሲባል የራሱ ይናገር እንደቤቴ እኛ አይደለም። አይ ዝጉ ሲባል ነው የተዘጋው። አንድም እንትን መኪናው እየታየ ስለነበረ ዝጉም እየተባለ ነበር እና ስልኩ ደግሞ ልጅ ወስዶት ነበር። ሌላ ሰው ይዞት ነበር። መሲኮ ነበረች፣ እኔ ጋር ነበረች። ዝጉ መሲ ነበረች እንጂ አይደለም። ወንድም ነበር እሺ እንዳልናችሁ በጣም ቴክር። እሺ በተለይ አደራ የምላችሁ ከስራችሁ ጋር ተግባቡ፣ ደስተኛ ሁኑ።